ነፃነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ከአርቲስት ነፃነት ጋር ማለት ነው ኦልሞስት ከአንድ ሳምንት አንድ 10 ቀን አንድ ሳምንት በፊት አሁን ለስራ ያለውበት ከተማ ላይ ሚዛን አማን ላይ አንድ ላይ ነበርን። ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው ሰላም ይሰደቋችሁልኝ በአዲስና በአሳዛኝ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ነፃነት ወርቅነህ እንዳረፈ ሰምታችኋል ብዬ አስባለሁ። እንግዲህ ካልሰማችሁም ወንድማችን ነፃነት ወርቅነህ እንግዲህ ከዚህ ዓለም በሞት ተይቷል። በጣም የሚያሳዝን ነገር ነውና ከሞቱ ከአንድ ሳምንት በፊት እንግዲህ አንድ ያጋራው ጽሁፍ ብዙዎችን እያነጋገረ ይገኛል። እሱ እንመለከታለን። እንደዚሁ ደግሞ ሞቱ ድንገተኛ እንደመሆኑ መጠንም እንደዚሁ ብዙዎችን አስደንግጧል። እንደዚሁ ደግሞ ስለነበረበት ህመምና ሰዎችን በጣም የጨከኑበት እንደሆነ የተናገረው ቪዲዮ አለ። እሱንም እንመለከታለን። እስቲ መጀመሪያ ከሞቱ በፊት ለመጨረሻ ጊዜ በሚዲያ አጋራ የሚባለው መልእክት ሰምተን እንመለስ። ነፃነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባቸው። እንግዲህ በዚህ መንገድ የመጨረሻ መልእክቱን እንዲህ ብሎ አስተላልፎ ነበርና በእውነት በጣም ነው የሚያሳዝነው። እግዚአብሔር አምላካችን እንግዲህ ነፍሱን ይቀበል ለማለት ፈልጋለሁ። እስቲ ብዙዎች እንግዲህ ደንግጠዋል በዚህ ጉዳይና እስቲ አንዳንዶችን እንመልከት። በኢየሱስ ስም ከአርቲስት ነፃነት ጋር ማለት ነው ኦልሞስት ከአንድ ሳምንት አንድ 10 ቀን አንድ ሳምንት በፊት አሁን ለስራ ያለውበት ከተማ ላይ ሚዛን አማን ላይ አንድ ላይ ነበርን። አግኝቼዋለሁ። በደንብ እያወራን እየሳቀን የነበርን ሰው ነንና እንዴት እንደደነገጥኩኝ እንዴት ልቤ እንደተሰበረ አንድ ሁለት የለውም። በጌታ በኢየሱስ ስም በጣም ደንግጫለሁኝ። ነፂ ነፍስ በሰላም ትረፍ። እኔ አላቅም እንደ ሰው ግን ምንም ስለነገ ምንም ጋራንቲ እንደሌለን ነው የገባኝ። እውነት መሆኑ ራሱ እያጠራጠረኝ ነው ማለት በጣም ደንግጫለሁኝ። በጣም በኢየሱስ ኧረ በፈጣሪ ስም ነፃነት ወርቅነህ ሞተ። ነፃነት ወርቅነህ ሞተ። ኧረ ህይወት፣ ኧረ ህይወት፣ ኧረ ህይወት፣ ኧረ ህይወት፣ ኧረ ህይወት። ለዚህ ነው የምንባለው። ለዚች አጭር ጊዜ በቃ ህይወት እችው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረ። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። እሱ የሰራቸው የኮሜዲ ዘውግ ያላቸው ፊልሞች ተደጋግመው ቢታዩ የማይሰለቹ ናቸው። ባለቀለም ህልሞች፣ ኤፍቢአይ 1 እና 2፣ ሶስተኛ ወገን፣ ሚስተር ኤክስ፣ ታስጨርሽኛለሽ፣ ቾምቤ፣ የአንቺው ሌባ እሱ ከተወነባቸው ብዙ ፊልሞች ውስጥ ጥቂቶቹ ናቸው። የቤተሰብ ጨዋታ ፕሮግራም በኢቢኤስ ቴሌቪዥን ላይ በአቅራቢነት ሲሰራ ቆይቷል። ከሰዓታት በፊት ህይወቱ ማለፉም ተሰምቷል። ለአርቲስት ነፃነት ወርቅነህ ቤተሰቦች፣ ወዳጆች እንዲሁም አድናቂዎች መጽናናትን እመኛለሁ። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነፃነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት በመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ
መገኘ ይመስለኛል። አንዳንድ ትውውቆች በጣም ያስጠላሉ። በጣም ነው የምንወድ ነፃነት ነፍስ በገነት ትኑር። በኢየሱስ ስም እኔ ምን እንደምል አላውቅም። እኔ ነፃነት በጣም ወዶ አርቲስት ነው። ከዛም በላይ ደግሞ ሰው እንደሆነ አውቃለሁ። በቃ ሪድ የሰው ማንነት ያለው አርቲስት እንደሆነም አውቃለሁኝ። ምንም ማስመሰይ ምናምን እንዳልነበረ ማለት ነው። ምን ሰሞኑን ፖስት አድርጎ እንደነበር ታውቃላችሁ? እኔ ኢንስታግራም ላይ ፎሎ አደርጓለሁና ይሄኛው ከላይ ማስቀምጥላችሁን ፎቶ አድርጎ ነበርና ይቺ ለማስለቀሻ አሪፍ ናት ይላል። ጭራሽ ፖስት ያደረገው ነገር ለማስለቀሻ አሪፍ ናት ይል ነበረ ማለት ነው። ምን ታውቁት ነው? በጣም እንደታምጥስ ጥሩ እንዳልነበር ምናምን ያስታውቅ ነበረ። የሆነ ህመም ላይ ያለ ፊዚካል አጫዋመሩ ልክ አይደለም፣ ፊቱም ጥቁር ግርጥት ምናምን ማለት ነገር ነበረበት። ግን ብቻ ልብ የሚሰብር ነገር ነው። ነብሱ በሰላም ትረፍ። ነፃነት ሞተ እኮ እየተባለ ነው ጋይስ። አዎ ሞቷል። ወይኔ ናዮዬ በስማም ያሳዝናል። እመቤቴ ምን ሆኖ ነው ጋይስ? ረጅም ጊዜ እኔ ደግሞ ካየሁት ራሱ እንትኑ ሾውን ምናምን ሰውነቴ ተንቀጠቀጠ። ማርያምን ናዮ አንቺ የምር በጣም የሚያሳዝነው ገብርኤልን ስም ነይ በቃሽ። ታመመ ሲባል አልሰማ እንኮ እሱን እኮ የምልሽ እኮ ሀኒ መች ሰማን? ታመመ ነው እኔ አልሰማሁም ጭራሽ። እንግዲህ ለመላ ቤተሰቦቹና እዚህ ላላችሁ መጽናናትን እመኛለሁ። ማርያምን በጣም ነው የሚያሳዝነው፣ ስፔሻሊ ለቤተሰቦቹ። ድኛለው ተሽሎኛል ብለህን አልነበረ? ስለሞቴም ያወጃችሁ አላችሁ ቲክቶክ። ለነገሩ ሞተ ስትሉ የነበራችሁ ሰዎች ታማሩትበት የነበራችሁ ብዙዎች ነበራችሁ። ያው ሞተላችሁ፣ እንኳን ደስ ያላችሁ። ሁሌም ካፈም የማይጠፋው ያሳደገን የካሳንቺሱ ኡራኤል ለቤተሰቦችህ፣ ለወዳጆችህ፣ ለዘመዶችህ መጽናናትን ይስጥልን። ሁሌም በልባችን ትኖራለህ። እግዚአብሔር አምላክ ከደጋጎቹ ከይስሐቅ ከአብርሃም ከያዕቆብ ጋር ለዘላለሙ ይደምርልን። ሁሌም ከልባችን ትኖራለህ። ሌጀንዳችን እንወድሃለን። ነጽዬ በጣም ነው የሚያሳዝነው። እንግዲህ በድጋሚ ለቤተሰቦቹ መጽናናትን እንመኛለሁ። እነዚሁም ደግሞ ነፍሱን እግዚአብሔር ማርክ ይቀበል ፈልጋሉ። በዚህ መንገድ ብዙ ደንግጠው ሀሳባቸውን የሰጡ ይገኛሉና እሱም እንግዲህ በአንድ ወቅት ታሞ ወደ ህንድ ሀገር ነበር። ሲመለስ እንግዲህ ብዙዎች ያው ሞቷል እንዲሆናል በጣም በጠናው የታመስ ብሎ ሲናገሩ ነበር የሚታወስ ነው። እነሱንም አስመልክቶ በሰጠው ምላሽ ላይ እንግዲህ ሰዎች እነዚህ ነገሮች እያሰራጩ እንደሆነ ነገር ግን እሱ የሚገኝበት ሁኔታ የተለየ እንደሆነ ሰላም እንደሆነና የህመሙንም ችግር እንግዲህ አጋርቶ ነበርና እስቲ እንመልከት። ስቲል ኢትዮጵያ እሺ ወጣያላችሁ ትመጣላችሁ እንደነበርኩ እሺ ለዚህ እንኳን ደህና መጣ። እንዲህ ስላየነ ደስ ብሎናል። እግዚአብሔር ይመስገን። በጣም አሪፍ። እኔም በጣም ደስ ብሎኛል። ስለተመኛችሁልኝ በጣም ደስ ብሎኛል። የህዝብ ፍቅርን ይዞ መቀጠል ቀላል አይደለም። ሁላችንም ከናንተ በጣም ትንሽ የበታች ሆነን እንኳን ህዝብ ፊት መቆም፣ በተለይ ህዝብ የሚወደው ሰው መሆን በጣም ብዙ ፈተና አለው እንደምታውቀው። ያንን ዝና ይዞ መቀጠል ለዘመናትን የሚያስቀናኝ ካንተ እሱ ነው። ጀማሪዎች ብዙ አሉ፣ ዘላቂዎችና የመጨረሻውን ነገር የሚያገኙ ጥቂቶች ናቸውና ብዙ ሰዎች አዝነው ነበር። የእውነት ስለደረሰብህ ነገር ስንሰማ ሁላችንም እኛ እንኳን ቤታችን ነው ሁልጊዜም ስለምንገናኝ የሚመጡትን ነገሮች ለማወቅ ቅርብ ነን። ድንገት ግን ህዝብ ነጽ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መግቢያ በጣም አንድ ትንሽ ልጅ ትላንትና ወክስ አረጋግኝቼ ሰላም አለኝ። ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። የተጻፉትን ነገሮች አለ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋርና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና እንደ ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። አው ቀደም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም።
እንደዛ አይሃለሁ ብሎ አልጠበቀም። እና ሰዎች ሚዲያን የሶሻል ሚዲያ አጠቃቀሞች በጣም ይወጣበት ሁኔታ አለ። ከጥሩ ነገር ወደ መጥፎ ነገር ያዘነበለበት ሁኔታ አለ። እጅግ በጣም የምንወደውን የምናከብረውን የሀገራችን ብዙ ነገር ያስተማረንን ጥሩ ነገር የሰጠንን ሰው በእንደዚህ አይነት መንገድ አይደለም ምላሽ የምንሰጠውና ከምን አኳያ ነው? ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ብናደርግ። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ለምን ያንን ይጽፋሉ? ምናልባት ላይክ ለማግኘት ይሆናል፣ ወይም ደግሞ ምንም አይመስላቸው ይሆናል። አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው። ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል። ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ አለኝ ኢንስታግራም ላይ። መጀመሪያ ላይ እኔ ነኝ የጻፍኩትኝ ኮሚክ ነገር አድርጌ ነው የጻፍኩት። እንደውም ህንድ እንደዚህ ለሰርጉ ላይ ነበር እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቻለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ ሰው በጣም በጠና ታሞ ምናምን በሚል ቀይረው ሁሉም አቀረቡት ማለት ነው። አግዳብረህ ጭንቅላት ውስጥ የሆነ ነገር አንብበህ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደከው በስተቀር። እና ስልኩ ስለ ፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ። ከዛ ሰውን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር ነው የሚሆነው። ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ የፈሳሁት አይነት ነው እኮ። እና የልጅነት ነገር ነው የሚሆነው። መሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ የነገርኳችሁ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው የሚለው ሳታጣጥመው። ለዚህ ነው የሆነ ሂደት ይኖረዋል። ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድገው እኮ ለዛ ነው። መንገድም ላይ ነዚህ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላና እኔ ስቀልድ ይመስለዋል። እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደው ስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ትንሽ በቴሌቪዥን ወይም በቲክቶክ ስትመጪ ታዋቂ ትሆኛለሽ። በዛኛው ቦታ ግን የነበረሽን ስራ ማንም ሰው ላያውቅልሽ ይችላል። እና እንደዛ ነው። አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች ትንሽ ባክግራውንድ ያላቸው ሰዎች ናቸው። ወይ ለስልካቸው ለነሱ ባክግራውንድ አለ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ። እነዚህ ሁሉ ስራዎችህን ለማሰባሰብ ነፃነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው። እነዚህን ነገሮች ሁሉ አሰባስበን ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም? የኤፍቢአይ ዋንን እና ሚስተር ኤክስን
ለማሳተም ፈልጋለሁ። ኤፍቢአይ እስከ 3 ያለውን አራተኛውን አሁን ልጽራ ስለሆነ አራተኛውንም ጨምሬ በመጽሐፍ ቢሆን ከነው የሚቆራረጥ ነገር አለ። አንድ ሰዓት ከ45 መሆን ስላለበት ፊልም አንድ ሰዓት ከ45 ነው የሚሆነው። የ40 ደቂቃ ወይ ምናምን ይቀርብ እና እነዛን ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው የሆነ በአንድ ዲቪዲ ወይ ባንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ ሞክራ አስባለሁ። ግን አላለቀም ሀሳቡ። እነዚህ እንግዲህ የምትታወቀው በደራሲነት፣ በተዋናይነት፣ በአዘጋጅነት ነው። አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅህ በዚያ ነው። ምንድነው የሚሰማህ ነገር ለአንተ? በዚሁ ነው የምትቀጥልበት? እንዴት ነው? የቤተሰብ ጨዋታ ደስ ይላል። በጣም ደስ ይላል። ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለውን ነገር ትንሽ ግለጽልኝ። ሁሉም ሰው ይሳተፍበታል። ቤት ውስጥ ያለውም ሰው ይሳተፍበታል። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲል አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበር ነው። በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል ሰውዬው። ሁላችሁም ትመጣላችሁ ሲሉ በጣም ገረም። ሁላችሁም ትመጣላችሁ ሲሉ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ ካረሱ የተሻለው ብለውታል አልኳቸው። እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። ያ የእግዚአብሔር ክብር ነው። በእውነት እግዚአብሔር እኔ እንደ ስቀልድ ይመስለዋል። እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለኔ ትልቅ ነገር አድርጎልኛል። ቀልድና ጨዋታ በጣም የገነነ ነው የምትታወቀው። ከምንም በላይ በጓደኞችም በተለያዩ ሰዎች ላይ በቀልድና ጨዋታ ነው። የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድን ነው በዚህ መስመር የሄድከው ምናምን እያሉ እናትም አባትም ይታገሉህ ነበር። ግን ያ ሁሉ ቀልድና ጨዋታ ሁሉን ነገር ያንን ሁሉ ትግል አልፈህ ዛሬ ላይ መድረሱ ምንድን ነው ምክንያቱ? እንትን እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቅደር ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ተራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከእሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል እኔና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው። እኔስ በታዋቂውና በታላቁ አርቲስት የኪነ ጥበብ ሰው ሞት ጉዳይ የተለያየ መረጃ ካወጣ ይዤላችሁ ቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ነፍሱን እግዚአብሔር አምላካችን ይቀበልልን። ቸር ቆዩልኝ።